ሰላም ከብቶቻችን በየትኛው አይነት አመጋገብ ቢመገቡ የበለጠ በቀን ውስጥ የሚገኘውን አቨሬጅ ዴይሊ ጌይን ወይም ደግሞ ኤዲጂ መጠናቸውን ይጨምራሉ ወይም ደግሞ የስጋ ምርታቸው በጣም በከፍተኛ ሁኔታ የሚጨምረው መኖን በእርጥቡ ብንሰጣቸው ዘፍዝፈን ነው ወይስ ደግሞ በደረቁ ብንሰጣቸው? የብዙ ሰዎች ጥያቄ ነው። እንዴት ነው መኖ የምታቀርቡት የሚለውን ነገር ማለት ነው። እኔ በጣም ውጤት ያገኘሁበትን መጨረሻ ላይ ነግራችኋለሁኝ። ነገር ግን ደግሞ የሁለቱም የራሳቸው የሆነ አድቫንቴጅም ዲስአድቫንቴጅም አላቸው፣ እንመለከታቸዋለን። ሁለቱም የሚጠቅሙባቸው ቦታዎች አሉ፣ እንዲሁም ደግሞ ማንጠቀምባቸውን ቦታዎች አሉ። ስለዚህ እነዚህን ዛሬ የምናወዳድረው መኖን ራሱ ነው በእርጥቡ መስጠት ወይም ደግሞ በደረቁ መስጠት ነው። ከብት እርባታ ላይ ማድለብ ስራ ላይ ካላችሁ በጣም ማወቅ ያለባችሁ ነገር ይሄ ነው። በተለይም ደግሞ ደረቅ መቼ ይሰጣል፣ እርጥብ መቼ ይሰጣል የሚለውን የትኛውን ብንሰጥ ደግሞ የበለጠ የመብላት አቅማቸውን ያነሳሳዋል፣ ያነቃቀዋል የሚለውን ነገር ማወቅ አስፈላጊ ነው። በተለይ መጨረሻ ላይ የምነግራችሁ አንድ ነገር አለ። ከብቶቻችሁ ተገዝተው ወደ እርባታ በሚገቡበት ሰዓት የትኛው እኛው በዘመናዊ መንገድ ነው የምንሰራቸው። እነዚህ ከብቶች ግን ተገዝተው የመጡበት አይነት አካባቢ ላይ ምናልባት ከግጦሽ ሊመጡ ይችላሉ፣ ወይም ደግሞ ፍሩሽካ መሰል ነገሮችን ወይ ገለባ መሰል ነገሮችን በስፋት ሳር መሰል ነገሮችን የለመዱ ይሆናሉ እና ስናመጣቸው ወደኛ አይነት አያያዝ ወይም ደግሞ ወደኛ አይነት አመጋገብ ስንቀይራቸው የትኛው በአጭር ጊዜ ውስጥ መኖን እንዲላመዱ ያደርጋል ወይም ደግሞ በጣም ዝቅተኛ የሆነ አፕታይት እንኳን የምግብ ፍላጎት ቢኖራቸው ያንን የማነቃቃት ስራ የትኛው ይሰራል የሚለውን መጨረሻ ላይ ጠቆም አድርጌ ያልፋለሁኝ። በዋናነት ሳይንስ ከሚለው በተጨማሪ እኔ ካገኘውባቸው በተለይም ደግሞ አሁን ያስኳቸው በሬዎች እንዳሉ ታውቃላችሁ። እነዚህ አይነት በሬዎች እያደለብኩኝ የትኛው ላይ ውጤት አግኝቻለሁ? እንግዲህ አሁን የሁለተኛውን ፌዝ ጨርሰዋል። 2 ወር ሆኗቸዋል። ሁለተኛውን ፌዝ ጨርሰዋል። ወደ ሶስተኛው ፌዝ እየሄዱ ነው። ስለዚህ ይሄ በጣም ወሳኝ የሚባልበት ፌዝ ነው፣ ወይም ደግሞ ፊኒሽንግ ፌዝ የሚባለው ወይም ደግሞ የማድለቢያ ሰዓት የሚባለው የአሁኗ ፌዝ ነው ለእኔ ከብቶች ማለት ነው። ስለዚህ የትኛውን አይነት መኖ እየተጠቀምኩ እንዳለው ደግሞ የትኛውን አይነት አሰራር እየተጠቀምኩ እንደሆነ ደግሞ በስፋት ነግራችኋለሁ ማለት ነው። ስለዚህ ዛሬ በደረቁ ብንሰጥ ይሻላል ወይስ በእርጥቡ መኖን ብንሰጥ ይሻላል የሚለው ማወቅ አስፈላጊ ነው። እዚህ ጋር ስናወዳድር ግን ከልብ መግባት በደንብ መገንዘብ ያለባችሁ ነገር ምንድነው? መኖ ተመሳሳይ ነው፣ ምንም ለውጥ የለውም። የመኖነት ለውጥ የለውም፣ ወይም ደግሞ ውስጥ ላይ የያዙት ንጥረ ነገር ለውጥ ወይም ደግሞ ኒውትሪሽናል ቫሊ መጠን ለውጥ የለውም እና እነዚህን ሳንለውጥ ግን አሰጣጣችን አቀራረባችን ላይ ብቻ ምን አይነት ለውጦችን እናደርጋለን የሚለውን ወይም ደግሞ ልዩነቶችን በስፋት እንመለከታለን ማለት ነው። እንግዲህ በደረቁ በምንሰጥበት ሰዓት ከብቱ ወዶት ሊመገብ ይችላል፣ ወይም ደግሞ በብዛት መኖ ሊመገብ ይችላል በደረቁ በሚሰጥበት ሰዓት። በተመሳሳይ አይነት መልኩ በእርጥብ በሚሰጥበት ሰዓት በተለይም ደግሞ ከብቶቻችን ቅድም እንዳልኳችሁ ከግዢ የመጡ ከሆኑ ወይም ደግሞ ከሆነ ቦታ ገዝታችሁ ያመጣቻቸው ከሆነ ይሄ ደረቅ አይነት መኖ ብዙ ጊዜ አይመከርም። ለምንድን ነው? በተለይ ፈጣን የሆነ ፈርመንቴሽን ፕሮሰስ አላቸው ወይም ደግሞ ፈጣን የሆነ የመብላላት አቅም አላቸው። እነዚህ ደረቅ የሚባሉ ገለባ ነክ ነገሮች በተለይ የፋብሪካ ውጤት የሆኑት በተለይ ከፍተኛ ፋይበር በውስጣቸው ይዘው የሚመጡ ካሉ የቃጫ መጠናቸው በጣም ሰፊ ከሆነ ወይም ብዛት ያለው ወይ አሰር ይዘታቸው ከፍተኛ ከሆነ የመብላላት ሂደታቸው ወይም ደግሞ ፈርመንቴሽን ፕሮሰሱ በጣም ከፍተኛ ነው። ስለዚህ ከብቶቻችንን ለድንገተኛ የሆድ መወጠር ያ ማለት በሰውነታቸው ውስጥ ከተብላላ በኋላ ከፍተኛ የሆነ የጋዝ ክምችት ያደርጋል ወይም ደግሞ ከፍተኛ የሆነ አየር በሰውነታቸው ውስጥ እንዲሞላ በዚህ በሩመናቸው ውስጥ ወይም ደግሞ የፈርስ ስርዓት የምንለው ያንን እንዲያናጋ ያደርገዋል ማለት ነው። ስለዚህ ከብቶቻችን በተደጋጋሚ ብሎት እንዲያደርጉ ወይም ደግሞ ይሄ ሩሚናል ቲምፓኒ የምንለው አለ። ከዚህ ቀደም እንግዲህ በወተት ላሞች ላይ ሰርቼላችሁ ነበረ። ሩሚናል ቲምፓኒ ወይም ደግሞ የብሎቲንግ ወይም ደግሞ የጨጓራ መወጠር፣ እነዚህ ነገሮች ይገጥሟቸዋል። በተደጋጋሚ የሕክምና ባለሙያዎችን እየጠራችሁ አልፎ አልፎም ደግሞ ከብቶቻችሁ በድንገተኛ ሞት ሊጠቁ የሚችሉበት ሁኔታ ይኖራል። ከዚህ በተጨማሪ ደግሞ እዚህ ጋር ሕክምና ባለሙያ መምጣቱ እናንተን ለውጪ መዳረጉ ብቻ አይደለም። ከብቶቻችን እንደዚህ አይነት ችግር ከገጠማቸው በኋላ ሙሉ በሙሉ አፕታይታቸው ይወርዳል። በተለይ በጣም ወሳኝ የሚባለው ሰዓት ላይ ይሄ ነገር ከገጠማችሁ ጊዜያችሁን በጣም የሚበላ ነው። ያ ማለት ያንን እንኳን የሩመን ፒኤች የሚባለው ወይም ደግሞ እነዚህ ማይክሮቦች ውስጥ ላይ ያሉ ያንን የፈርስ ስርዓትን በደንብ የሚያነቃቁ ወይም ደግሞ በጣም ጥሩ የሚባሉ ማይክሮ ኦርጋኒዝሞች ውስጥ ላይ ይገኛሉ። እነዛን የማብላላት ስራ የሚሰሩ ጠቃሚ የሚባሉ ባክቴሪያዎች የማብላላት አቅማቸው በጣም ዝቅተኛ ይሆናል። ወይም ደግሞ በተጨማሪ እንደነ አሲዲዮሲስ አይነት በሽታ ወይም ደግሞ የዚህ የጨጓራ አሲድ ማመንጨት አይነት ነገሮችም ደግሞ ከመጡ በተመሳሳይ በኩል ያንን ነገር ለማስተካከል 1 ሳምንት 2 ሳምንት ይፈጅባቸዋል። ስለዚህ ጊዜያችሁን አቃጠላችሁ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንደነዚህ አይነት
ደረቁን አይነት መኖ በተደጋጋሚ በሚበሉበት ሰዓት በተለይ በብዛት በአንድ ጊዜ በጣም ከፍተኛ የሆነ ደረቅ መኖ በሚበሉበት ሰዓት አሰራማ ይዘት ያላቸው ወይም ደግሞ በፋይበር የበለጸጉ በቃ ቅርፊት ነገሮችን በአጠቃላይ ዱቄታማ የሆኑ ነገሮችን ሲመገቡ ያ በዛ በፈርመንቴሽን ፕሮሰስ ውስጥ በጣም በከፍተኛ ሁኔታ ነው የሚብላላው። ያ ደግሞ ጋዝ እንዲመነጭ ያደርጋል። ያ ከብቱ እያስተነፈሰ ከሚያስወጣው ከዚህ በተጨማሪ ደግሞ በማክሳት መልክ ሊሆን ይችላል። እንዲሁም ደግሞ በዚህ በቆዳ ስር በደም ዝውውር መልክ የሚወገዱ ይኖራሉ። እንደዚህ አይነት መንገድ ወይም ደግሞ ይሄ ከውጭ የሚገባው አየርና የሚስበው አየርና የሚያስተነፍሰው ሳይመጣጠን ሲቀር ውስጥ ላይ ያለው የሚያስተነፍሰው በሚጨምርበት ሰዓት ሙሉ በሙሉ ሆዳቸው ያለ ልክ ይወጠራል። በተለይ ደግሞ ከኋላ ቆመን ስናያቸው በግራ በኩል ያለው የሆዳቸው ክፍል ያ ትሪያንግል ቅርጽ ያለው እዛ ቦታ ላይ በጣም የሚወጠር እንደ ኳስ የመነፋት አይነት ነገር አለው። ስለዚህ እነዚያ ነገሮች በተደጋጋሚ እንዲገጥሟቸው ያደርጋል። ስለዚህ አሁን እዚህ ጋር ከአመጋገብና ብዙ ከመመገብ ጋር ተያይዞ በፈጣን መልኩ ብዙ ከመመገብ ጋር ተያይዞ ደረቁ በጣም ተመራጭ ነው። ነገር ግን ደግሞ ይዞት የሚመጣው የራሱ የሆነ መዘዝ ስላለ በተመሳሳይ መልኩ ይህንን ለመከላከል ወደ የትኛው እናመራለን? ወደ እርጥቡ እንሄዳለን ማለት ነው። ስለዚህ እነዚህ አይነት ሪስኮች ስላሉት ይሄኛውን አንመርጥም። በተመሳሳይ ግን በተለይም በእርጥበት መልኩ እርጥበት ያላቸው ወይም ደግሞ በዘፍዝፈን የምንሰጣቸው እርጥበት አስነክተናቸው በውሃ ነክረናቸው የምንሰጣቸው አይነት መኖች ደግሞ ለከብቶቻችን በጣም ጥሩ ናቸው። በተለይም አሁን ያልኳቸውን ችግሮች እንዳለ ያስቀሩላቸዋል። አንድ ሁለተኛ ነገር ደግሞ ፓላታቢሊቲን ይጨምረዋል። መኖ በጣም ተወዳጅ እንዲሆን ያደርገዋል። ጥሩ ቴስት እንዲኖር ያደርገዋል። ስለዚህ ከብቶቻችን ወደውት ፈልገውት እንዲመገቡ የማድረግ አቅሙ በጣም ከፍተኛ ነው። ሌላው ከብቶቻችን ቅድም እንዳልኳችሁ ነው ከግዢ ቦታ ላይ ከገበያ መጥተው እናንተ ጋር ባረፉበት ሰዓት ላይ ለነሱ ሊመቻቸው የሚችል በጣም አነስተኛ የሆነ መኖ ሳይላመዱት ሲቀሩ ለመኖ አቀባበላቸው ዝቅተኛ ሲሆን ይሄ በእርጥበት የተነካ መኖ በጣም ለነሱ ተወዳጅ ነውና ያንን ብሰጧቸው በጣም የተሻለ ነው ማለት ነው። ስለዚህ ይሄ በጣም ችግር የሚፈጥርባችሁ ምንድነው? በቀላሉ የመበላሸት እድሉ ሰፊ ነው። ያ ማለት ለምሳሌ ለአንድ ቀን ለሁለት ቀን ዘፍዝፋችሁ ማስቀመጣችሁ በጣም ዋጋ ያስከፍላችኋል። ወዲያው አስነክታችሁ ወዲያው መስጠት፣ ወዲያው አስነክታችሁ ወዲያው መስጠት። ብዙውን ጊዜ ለተዘፍዝፈው ለሁለት ቀን ለሶስት ቀን ለአራት ቀን የሚቀመጡ አይነት መኖች ከብቶቻችንን ለከብቶቻችን ቶክሲክ የመሆን እድላቸው ሰፊ ነው። ነገር ግን በራሳቸው ደግሞ ፕሪባዮቲክ እና ፕሮባዮቲክ የሚባሉ አይነት ለከብቶቻችን የስርዓተ ውህደት ወይም ደግሞ ለዚህ ለፈርስ ስርዓት ጠቃሚ የሚባሉ ግብአቶችን ከማቅረብ ጋር ተያይዞ ጠቃሜታ አላቸው። ነገር ግን በጥንቃቄ ስንጠቀምበት ብቻ ነው ይሄ ነገር ሊሆን የሚችለው ማለት ነው። ስለዚህ ከብቶቻችን በደረቁ ከምንሰጣቸው በእርጥቡ ብንሰጣቸው የተሻለ የሆነ የሰውነት ክብደት የመጨመር አቅም አላቸው። እኔም በራሴ ተሞክሮ ደግሞ እየተጠቀምኩ ያለሁት ከመጀመሪያ እስከ መጨረሻ ድረስ እየተጠቀምኩ ያለሁት በተዘበዘፈ መልኩ ነው። ከብቶቹ አሁን ተምረው ይሄንን ካልተዘበዘፈ በደረቁ ራሱ የመብላት ፍላጎታቸው የሞተ ነው፣ በተቃራኒው ማለት ነው። ስለዚህ መኖች በዚህ መልኩ ተዘጋጅተው ነው። እኔ ደግሞ መጠቀምበትን ደግሞ እንዴት ይቀላቀላል፣ እንዴት ይሰጣል፣ እንዴት ይመዘናል፣ ከብቶቻችን በምን አይነት መጠን ቁርስ፣ ምሳ፣ እራቱ እንዴት ይሰጣል፣ ማን ይቀድማል፣ ማን ይከተላል የሚሉትን ነገሮች ራሱን ዴይሊ አክቲቪቲውን ደግሞ ቀንጨብ አድርጌ ወደ እናንተ ማድረስ ነው የሚሆነው ማለት ነው። ስለዚህ ከዚህ ጋር ተያይዞ ምናልባት ኮመንት አድርጉልኝና ቀጣይ ቪዲዮ የሚሆነው ይህንኑ ያነሳውላችሁን ደግሞ በተግባር ነው የምጠቀምበትን መንገድ ምናልባት ልምድ ሊሆናችሁ ይችላልና ወደ እናንተ ማቀርብ ነው የሚሆነው። የዛሬው ቪዲዮ ይህንን ይመስል ነበረ። ሰላም።